ኖህ ከመርከብ ወጥቶ ምን አደረገ? እግዚአብሔርስ ስለምን ተቆጣ? ይህን የመጽሐፍ ቅዱስ ምስጢር አስባችሁት ታውቃላችሁ? ይህ ታሪክ ዛሬም ስለኛ መልእክት አለው። ዓለም በኃጢአት ተሞልታ ተውጣ በነበረችበት ጊዜ እግዚአብሔር አንድ ሰውን መረጠ። ኖህ መርከብን ሰራ። እንስሳትም አዕዋፋትም ወደ መርከቢቷ ውስጥ ገቡ። ኖህም ቤተሰቦቹን ይዞ ወደ መርከቡ ገባ። የሰማይ መስኮቶችም ተከፈቱ። ዝናቡም 40 ቀንና 40 ሌሊት ወረደ። መርከቢቷም ወደ ተራሮች አናት ወጥታ ቆመች። ነገር ግን እግዚአብሔር ኖህና ቤተሰቡን አልረሳቸውም ነበር። እርግቢቷም ተመለሰች፣ በእግሮቿም የሰላምን ቄጠማ ይዛ ነበርና። ኖህም ከንጹህ እንስሳ መርጦ ለአምላኩ መባን አቀረበ። ኖህ ጻድቅ ቢሆንም ፍጹም ሰው ግን አልነበረም። ጻድቅ ሰዎችም ሊወድቁ ይችላሉና። ይህ ታሪክ አንድ ነገርን ያስተምረናል። እግዚአብሔር የሚጠቀመው ፍጹማንን ሳይሆን ታማኞችን ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ፣ ላይክ ያድርጉ።